በየዓመቱ ከ1.3 ሚሊዮን በላይ ህዝቦች ህይወታቸውን እንደሚያጡ ያውቃሉ? ይህም ሲባል በዓለማችን ላይ አበይት አጀንዳዎች ላይ ስጋት ላይ ከጣሉት አበይት አጀንዳዎች አንዱ የትራፊክ አደጋ ነው። ይህም አደጋ የሰዎችን ህይወት በአደገኛው እየቀጠፈ የሚገኝ ሲሆን ሰዎችን ያለ እድሜያቸው ወይም ደግሞ ከ5 እስከ 29 ያሉ እድሜዎችን በአብዛኛው ህይወታቸውን እየቀጠፈ ነው። ስለዚህ ህይወታችንን ከዚያ ነገር መጠንቀቅ አለብን። በአብዛኛውን ጊዜ ደግሞ ሞት ብቻ ሳይሆን ወደ 50 ሚሊዮን አካባቢ ህዝቦች ህይወታቸውን ከመቀጠፍ መሰማቱ ደግሞ የአካል ጉዳት እያጋጠማቸው ይገኛል። ይህንን ስንል የአካል ጉዳቶችን በሁለት ቀላልና ከባድ የአካል ጉዳት የምንላቸው ሲሆን ቀላል የአካል ጉዳት የምንለው ከሁሉም አነስ ያለና ቀለል ያለ የአካል ጉዳት የሚያጋጥም ነው። ይህም ቀላል የአካል ጉዳት የምንለው ለምሳሌ ብንወስድ በ2012 የቀላል አካል ጉዳት ያጋጠማቸው ሰዎች አሉ። ለምሳሌ ወደ 938 የሚጠጉ ቀላል የአካል ጉዳት ያጋጠማቸው ሰዎች ይኖራሉ። ይህንም ቢሆን ቀላል የአካል ጉዳት ያጋጥመኛል ብሎ ሰዎች በቸልተኝነት መንገድ ላይ ወይም ደግሞ ያለ ዜብራ ማቋረጥ የለባቸው። ከባድ የአካል ጉዳት የምንለው ደግሞ ከሁሉም ከበድ ያለና ህይወትን ወደ ሞት ሊመራት የሚችል ነው። ይህም ሲባል በ2012 ላይ እንደተመለከትነው ከሆነ ወደ 1873 የሚጠጉ ሰዎች በከባድ የአካል ጉዳት ውስጥ ተገኝተዋል። ይህም ሲባል በዚህ በከባድ የአካል ጉዳት ምክንያት ህይወታቸውን ሊያጡ የሚችሉ ሲሆኑ ህይወታቸው ከሞተ ደግሞ የተለያዩ ቤተሰቦች ሊበታተኑ ይችላሉ። በመጨረሻው ሞት የምንለው ከሁሉም ከበድ ያለውና ላቅ ያለው ሞት የምንለው ከሁሉም የአካል ጉዳቶች ከፍተኛ ሆኖ ወደ አስገዳጅነት ሞት ሲቀረብ ነው። ሞትን ለምሳሌ ብንወስደው አንድ ሰው መኪና እየመጣ እያለ ይሄ መኪናማ እዛ ጋር ነው አይገጨኝም ብሎ በሚራመድበት ጊዜ ያ መኪና ቢገጨውና የራስ ቀቡ ላይ ችግር ቢያጋጥመው ያ ሰው ይሞታል ወይም ደግሞ የመትረፍ እድሉ አነስተኛ ነው ማለት ነው። ስለዚህ ሞት የምንለው እንደዚህ ነው።